ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምናየው እንዴት ወደ 17 ላይ አናሊቲክ አካውንቲንግን በመጠቀም በጀት ማኔጅ እናደርጋለን የሚለው ነው። ለዛ መጀመሪያ አናሊቲክ አካውንት ክሬት በማድረግ ነው የምንጀምረው። አናሊቲክ አካውንት ኦዱ ላይ ከሜን አካውንቲንግ ሞጁላችን ሰፐሬትሊ ለሆነ ስፔሲፊክ ፕሮጀክት ሊሆን ይችላል ዲፓርትመንት ለብቻ ኮስታቸውንና ሬቨኑ ትራክ ለማድረግ የምንጠቀምበት አንድ ፊቸር ነው። ለዛ እዚህ ጋር መተን አናሊቲክ አካውንት ኒው አናሊቲክ አካውንት ክሬት እናደርጋለን። ከዛ የኛን ለምሳሌ ኮንስትራክሽን ፕሮጀክት ክሬት አደረግን። ከዛ እዚህ ጋር ፕላን አለ። ፕላን ነው ማንዳቶሪ ፊልድ እና ፕላን ለምንድን ነው የሚጠቅመው? አናሊቲክ አካውንቲንጎቹን ግሩፕ ባይ ለማድረግ እና አፕሊካቢሊቲያቸውን ወይንም እንዴት አፕላይ ይደረጋሉ ማንዳቶሪ ናቸው ወይ ምናምን የሚለውን ዲተርማይን የምናደርግበት ነው። ለዛ እዚህ ጋር ታይፕ በማድረግ ክሬት ማድረግ እንችላለን። ከፈለግን ኮንፊግሬሽን ላይ ሄደን አናሊቲክ ፕላንን ብለን ክሬት ማድረግ እንችላለን። ለዛ እዚህ ጋር ኮንስትራክሽን ፕላን ብለን ክሬት ኤንድ ኤዲት እንለዋለን። ከዛ እዚህ ጋር ፓረንት አለ። ፓረንት ቻይልድ ሃይራርኪ ክሬት ማድረግ ካስፈለገ ነው የምንጠቀመው በሁለት ፕላኖች መሀል። ዲፎልት አፕሊካቢሊቲ ደግሞ 3 ኦፕሽኖች አሉት። የመጀመሪያው ኦፕሽናል ነው ዊች ሚንስ ላይክ አፕላይ ማድረግም አለማድረግም እንችላለን። ማንዳቶሪ ካረግ ነው እያንዳንዱ አናሊቲክ አካውንት ሪኳየር የሚያደርጉ ላይክ ሴልስ ሊሆን ይችላል፣ ኢንቮይስ፣ ቢል ላይ፣ ፐርቼዝ ላይ፣ ኤክስፔንስ ላይ ሊሆን ይችላል። ግዴታ ቢያንስ ከዚህ ፕላን ውስጥ አንዱን አናሊቲክ አካውንት ኮል ካላደረግን ፖስት ማድረግ አንችልም። ኢንትሪውን አናቬለብል ካደረግነው ደግሞ ዲስፕሌይ አያደርግም አናሊቲክ አካውንቱ ላይ ማለት ነው። ከዛ ዶሜን ስፔሲፊክ ማድረግ እንችላለን። ላይክ አፕሊካቢሊቲ ላይ ሄደን አላይን ብለ ነው ለምሳሌ ኢንቮይስ ላይ በአካውንቱ በ6 ብሎ የሚጀምር ከሆነ አፕሊካቢሊቲውን ማንዳቶሪ እንለዋለን። በኋላ ይሄንን እናየዋለን። ላይክ ኢንቮይስ ላይ ስንሄድ ላይክ 6 ቤት አካውንትን ስንትነጠራ ማንዳቶሪ ያደርገዋል። አናሊቲክ ፕላን ክሬት አድርገናል። አናሊቲክ አካውንት ክሬት አደረግን ማለት ነው። የሚያስፈልገው ፕላን ብቻ ነው፣ የቀሩት ሪኳየርድ አይደሉም። ከዛ ከዚህ በኋላ በጀት ማኔጅ ለማድረግ ሌላ ሁለተኛ ፊቸር የሚያስፈልገን በጀት ሪፖዚሽን ነው። በጀት ሪፖዚሽን ላይ ኒው በጀት ሪፖዚሽን ብለ ነው። ላይክ በጀት ሪፖዚሽን ደግሞ ላይክ አካውንቶችን ስፔሲፋይ የምናደርግበት ነው። ለዛ ይሄ በጀት ሪፖዚሽን ከዛ አናሊቲክ አካውንቲንግ ጋር አሶሺየት ሲደረግ እነዚህ ስፔሲፋይ የተደረጉት አካውንቶች ላይ ብቻ ፓስ የሚያደርጉ ነገሮችን ነው ሪከርድ የሚደረገው ማለት ነው ፕራክቲካላችን ላይ። ለዛ እዚህ ጋር አላይን ብዬ መጀመሪያ ኔም እናስገባለን። እሺ ለዛ እዚህ ጋር ኮንስትራክሽን ኮስት። ከዛ እዚህ ጋር ኤክስፔንስ አካውንት ኮል እናድርግ። አንዱን የተወሰኑ ኤክስፔንስ አካውንቶችን ኮል ማድረግ እንችላለን። ለምሳሌ ኮስት ኦፍ ጉድስ ኤንድ ሰርቪስን ኮል አደረግን። ከዛ በኋላ ይህን ሴቭ እናደርገዋለን። ይሄ ኮንስትራክሽን ኮስታችን ነው ማለት ነው። ከዛ እዚህ ጋር ኮንስትራክሽን ሬቨኑ ክሬት እናድርግ። እሱን ደግሞ ሴልስ ኦፍ ጉድስ ኤንድ ሰርቪስስ እንበለው። ከዛ አሁን በጀት ላይ አካውንቲንግ ላይ ሄደን በጀት ክሬት እናደርጋለን። ኒው በጀት ክሬት እንለዋለን። ከዛ እዚህ ጋር አሁን ለምሳሌ ኮንስትራክሽን በጀት ብለን ክሬት እናደርጋለን። ከዛ በኋላ ፔሪድ ስፔሲፋይ እናደርጋለን። ይሄ በጀት ሪከርድ መደረግ ያለበትን ለምሳሌ አሁን እኛ ኤፕሪልን ስፔሲፋይ ያደረግን ከኤፕሪል 1 እስከ ኤፕሪል 30 ከዛ አድ ላይን ብለ ነው። እዚህ ጋር የመጀመሪያው ምንድነው በጀት ሪፖዚሽን ነው። ቅድም እንዳልኩት ላይክ በጀት ሪፖዚሽን ስፔሲፋይ ከተደረገ እነሱ አካውንቶች ላይ ብቻ ትራንዛክሽን ካለ ነው ሪከርድ የሚያደርገው ፕራክቲካል አማውንት ላይ። ለምሳሌ አሁን ኮስትን ኮል ካደረግ ነው ከዛ አናሊቲክ አካውንቱን ኮል እናደርጓለን። ለምሳሌ ቅድም ክሬት ያደረግነው ኮንስትራክሽን ፕሮጀክት ነበር።
ኮንስትራክሽን ፕሮጀክትን ኮል እናደርገዋለን። ከዛ ስታርት እና ኤንድ ዴት ራሱ የፔሪዱን ኦልሬዲ አፕላይ አድርጓል። ከዛ በኋላ ፕላንድ አማውንት ላይ ገብተን ለኤክስፔንስ ከሆነ ኔጌቲቭ ነው የምንጠቀመው፣ ላይክ ወጪ ስለሆነ ማይነስ ብለን ነው ስፔሲፋይ እናደርጋለን መውጣት በጀት የተደረገውን አማውንት። ለምሳሌ 1 ሚሊዮን አልኩት። ከዛ ሁለተኛ አላይን ብለነው ደግሞ ለሬቨኑም እንደዛው አድ ማድረግ እንችላለን። አናሊቲክ አካውንቱን ኮል እናደርገዋለን። ከዛ በኋላ ፕላንድ አማውንት ላይ እናስገባለን ማለት ነው። እንፈልገው ፕላንድ የተደረገውን አማውንት ይሄኛው ሬቨኑ ስለሆነ ፖዚቲቭ ነምበር ነው የምንጠቀመው። ከዛ በኋላ ይህንን ሴቭ እንለዋለን። ሴቭ ብለን ኮንፈርም እንለዋለን። እዚህ ጋር ቲዮሬቲካል አማውንት ምንድነው? ላይክ እስካሁን ላይክ ዛሬ ኤፕሪል 23 ነው። እስከ 23 ድረስ ሬቨኑ አሁን ሬቨኑ ላይ ከሆነ ይሄን ያህል 758,000 ምናምን ሬቨኑ ጀነሬት ማድረግ ነበረብን። ኤክስፔንስ ደግሞ ከሆነ ይሄን ያህል ማውጣት ነበረብን የሚለውን ነው የሚያሳየው። አቺቭድ ደግሞ ላይክ ምን ያህል አማውንት ላይክ ተጠቅመናል እና ከቲዮሬቲካል አማውንቱ አንፃር ምን ያህል ተጠቅመናል የሚለው ነው። ላይክ 100% አቺቭ አድርገናል ላይክ እስከ ዛሬ ድረስ መጠቀም ካለብን ምናምን የሚለው ነው የሚያሳየን። ከዛ አሁን ለምሳሌ ፐርቼዝ ላይ ሄደን ኒው ፐርቼዝ ብለን ከዛ እዚህ ጋር ቬንደር ኔሙን እናስገባለን። ከዛ አድ ፕሮዳክት እንለውና ለምሳሌ ሲሚንተን አድ አደረግን። ከዛ ዩኒት ፕራይስ እሺ። ከዛ ኳንቲቲ ለምሳሌ 400 አደረግነው 644,000 መጣ ቶታል። ከዛ እዚህ ጋር ምንድነው ያለው ላይክ አናሊቲክ አካውንት አድ ለማድረግ እዚህ ጋር መተን አናሊቲክ ዲስትሪቢዩሽንን ኦን ማድረግ አለብን። ከዛ በኋላ እዚህ ጋር አናሊቲክ አካውንቲንጉን ኮል ማድረግ እንችላለን። አናሊቲክ አካውንቶቹ ቢመጡት ቅድም እንዳልኩት በፕላናቸው ነው ላይ ካታጎሪያቸው ስላለ ማለት ነው። እዛኛ ክሬት ያደረግነው ኮንስትራክሽን ፕላን ላይ ስለሆነ ኮንስትራክሽን ፕላን ላይ ሄደን ኮንስትራክሽን ፕሮጀክት አናሊቲክ አካውንቲንጉን ኮል እናደርገዋለን። እዚህ ጋር ፐርሰንቴጅ የሚረዳው ምን ያህል ፐርሰንቱን እዚህ አናሊቲክ አካውንት ላይ ሪከርድ ላድርግ የሚለውን ስፔሲፋይ ለማድረግ ነው። መልቲፕል አናሊቲክ አካውንቲንጎችን የሚነካ ከሆነና ላይክ ዲፍረንት ፕላን ላይ ካሉ እዚሁ ስፔሲፋይ ማድረግ እንችላለን። ካልሆነ ግን አላይን ብለን እዚህ ጋር ላይክ ሁለተኛ አናሊቲክ አካውንት በዛ ፕላን ስር ሌላ አናሊቲክ አካውንት የሚነካ ከሆነ እዚህ ጋር ስፔሲፋይ ማድረግ እንችላለን እሱ። ከዛ ይሄን ኮንፈርም እናደርገዋለን። ከዛ በኋላ ሪሲቭ ፕሮዳክት እንለዋለን። ከዛ ቢል ክሬት እናደርጋለን። ኦኬ ሻም ቢል ላይ ቢል ዴት ማስገባት አለብን ማንዳቶሪ ስለሆነ። ከዛ አሁን እዚህ ጋር ነው ፖይንቱ ላይ አናሊቲክ አካውንቲንጉን ኮል አድርጎታል። ከዛ በኋላ እዚህ ጋር አካውንቷን ጉድስ ኢን ትራንዚት ነው የሚለው ላይክ እኛ ስፔሲፋይ ያደረግነው ቅድም ኮስት ኦፍ ጉድስ ኤንድ ሰርቪስስ ነው። ላይክ እሱን አካውንት ከነካ ነው ሪከርድ መደረግ ያለበት። ለዛ እሱን አካውንት ሴሌክት እናደርግለታለን። ከዛ በኋላ ኮንፈርም እናደርገዋለን። አሁን አካውንቲንግ ላይ ሄደን በጀታችንን ቼክ ብናደርገው እዚህ ጋር 560,000 ላይ ታክሱን ስለማያስብ ነው 560,000 ፕራክቲካል አማውንታችን ላይ ዩዝ አድርገናል። ላይክ 73% የሚለው ከቲዮሪቲካል አማውንቱ አንፃር ነው። ላይክ 700 ምናምን ሺህ ብንጠቀም ወደ 100% ይጠጋል እና ላይክ 100% አካባቢ ሲደርስ ላይክ ግሪን ይሆናል። ላይክ 100% ሲሆን ማለት ነው ይሄ ላይ ግሪን ይሆናል። ከዛ ኢንትሪዎቹን ማየት እንችላለን። እዚህ ጋር ኢንትሪስ የሚለውን ነክተን
ከዚህ ጋር ኢንትሪዎቹን ማየት እንችላለን። ከዛ ሁለተኛው ደግሞ ያው ሬቨኑ እንትን ስንል ነው። ሬቨኑ በሬቨኑ መልክ ሲሆን ነው በጀታችንን ማኔጅ ስናደርግ ነው። ከዛ ሴልስ ላይ ሄደን የሆነ ፕሮዳክት እንሸጣለን፣ ከስተመር ኮል እናደርጋለን። ከዛ ዩኒት ፕራይሱን እናስገባለን። ለምሳሌ 800,000 ነበር። 800,000 ያለው ከዛ ኢን ኮንፈርም እንለዋለን። ከዛ ክሬት ኢንቮይስ እንለዋለን። አናሊቲክ አካውንቲንጉን ያው ኢንቮይስ ላይ ኮል ማድረግ እንችላለን። ከፈለግን ሴልስ ኦርደሩ ላይ ኮል ማድረግ እንችላለን። እዚህ ጋር መተን ካስፈለገ አናሊቲክ ዲስትሪቢዩሽኑን እዚህ ጋር ኮል ማድረግ እንችላለን። ሴልስ ኦርደር ላይ ኮል ማድረግ ይቻላል፣ ግን ራሱ ይዞልን ስለሚመጣ ከዚህ ጋር ኦልሬዲ ሴልስ ኦፍ ጉድስ ኤንድ ሰርቪስስ ኮል ተደርጓል። ላይክ እሱን አካውንት ነው ላይክ በጀትሪ ፖዚሽናችን ላይ ስፔሲፋይ ያደረግነው ላይክ ሬቨኑ ብለን ከዛ ይህን ኮንፈርም እንለዋለን። ከዛ በኋላ አሁን አካውንቲንግ ላይ ሄደን በጀታችንን ቼክ ብናደርገው 800,000 አስገብተናል። አስ ሬቨኑ ላይክ ፕላን የተደረገው 1 ሚሊዮን ነው። ከ700,000 በላይ ስለሆነ ኦልሞስት 100% በላይ አቺቭ ስላደረግን ግሪን ያደርገዋል። ይህንን ኢንትሪውን እንደ ቀደሙ ቼክ ማድረግ እንችላለን። ሌላኛው ፖይንት ምንድነው? ቅድም ላይክ ኢንቮይስ ላይ 6 ቤት እንትን ካደረግን ማንዳቶሪ ያደርገነዋል። ላይክ ለዛ ፕላኑን ማንዳቶሪ ያደርገናል። ኮንስትራክሽን ፕላንን ለዛ እዚህ ጋር መተን አድ ላይን ብለን ለምሳሌ ሬንት እንበለው አካውንት 6,000 ቤት ለምሳሌ ሚስላኔስ ፔመንት ውስጥ አፍ ብንለው ከዛ እዚህ ጋር መተን የሆነ ኮንስትራክሽን ፕላን ላይ በቀይ 0% ይላል እና ምንድነው ላይክ ሪኳየርድ ነው ማለት ነው። ላይክ አንዱ ሰሌክት መደረግ አለበት፣ ያለበለዚያ ፖስት ማድረግ አንችልም። ጆርናል ኢንትሪውን ላይክ ኮንፈርም ማድረግ አንችልም። ኢንቮይሱ ነው ማለት ነው። ቫሊዴሽን ኤረር ሾው ያደርጋል። one or more lines required 100% analytic distribution ይላል። እዚህ ጋር መተን እሱን ስፔሲፋይ ካደረግንለት ግሪን ይሆናል። ከዛ በኋላ ኮንፈርም ላይክ ማንዳቶሪ መሆኑ ይሄንን ነው። ላይክ ፓስ እንድናደርግ አይፈቅድልንም የአናሊቲክ አካውንት ኮድ ካልተደረገ። ላይክ በጀቱ ለምሳሌ የሙሉ የር በጀቶች ምናምን ሲሆኑ ይሄ ነገር ሪኳየርድ ሊሆን ይችላል። ላይክ ግዴታ ኤኒ ትራንዛክሽን በዛ ውስጥ ይለፍ ከተባለ ማለት ነው። ሌላኛው ፖይንት ምንድነው? ላይክ ይሄን አውቶሜት ለማድረግ አንዳንድ ነገሮችን አናሊቲክ ዲስትሪቢዩሽን ሞዴል መጠቀም እንችላለን። አናሊቲክ ዲስትሪቢዩሽን ሞዴል ላይ እዚች ጋር ቪው ማለት እንችላለን። አናሊቲክ ዲስትሪቢዩሽን ሞዴል ላይ ፓርትነር ኮል ማድረግ እንችላለን። ፓርትነር ስፔሲፊክ አድርገን አናሊቲክ ዲስትሪቢዩሽን ኮል ማድረግ እንችላለን። በፕሮዳክት ካታጎሪ እንችላለን። በፓርትነር ካታጎሪ ማለት ይሄ ታግ ነው የሚጠቀመው። ለዛ እሱን አንድ ስፔሲፊክ እንትን እና ለምሳሌ እዚህ ጋር ታግ ከዛ እዚህ ጋር ኮል እናደርገዋለን። እንትኑ ኮል እናደርጋለን የምንፈልገውን ዲስትሪቢዩሽን። ሲምፕል ለማድረግ ኢንስቴድ ኦፍ ፓርትነር ካታጎሪ ፓርትነርን መጠቀም እንችላለን። ላይክ ለምሳሌ ኢቲ ኮል ከተደረገ ይህንን አናሊቲክ ዲስትሪቢዩሽን ኮል አድርገው ማለት እንችላለን። ለዛ አሁን ሄደን ካስተመር ኢንቮይስ ላይ ኒው ካስተመር ኢንቮይስ ክሬት ስናደርግ እዚህ ጋር መጥቼ ኢቲን ኮል ካደረግኩት እዚህ ጋር አድ ላይን ስለው ባይ ዲፎልት ራሱ አናሊቲክ ዲስትሪቢዩሽኑን ይዞልኝ ይመጣል ማለት ነው።
አናሊቲክ አካውንቲንግን በመጠቀም በጀት ማኔጅመንት በኤክስፔንስ እና ሬቨኑ ይሄንን ይመስላል። ኔክስት ደግሞ እንዴት ከፕሮጀክት ሞጁል ጋር አናሊቲክ አካውንቲንግን ኢንትግሬት እናደርጋለን የሚለውን እናያለን። ቴንክ ዩ